የወሎ ህዝብ ንቃ! የመካነ ሰላሙ ሞት እኛን ማንቂያ ነው፣ ለከይር ነው ብለን ነው ማሰብ ያለብን። እኔ አሁንም ሳልቃጠል ሳልናደድ ቀርቼ አይደለም። ከዚህ በፊትም አይታችሁ ከሆነ ፋኖን እቃወማለሁ ከበፊትም ጀምሮ ማለት ነው። ቢቻና ላይ ያደረገውን 5 ሰዎችን ከአንድ ቤት እያንዳንዱ ነገር ሳላውቀው ቀርቼ አይደለም። ቅጥል ብዬ እርር ብዬ ነው ያኔ ስንናገር ፋኖ አይደለም ብለው የሚከራከሩን እንዱ ሴቱ አረብ ሀገር ያሉ እንዳለ ፋኖ ይሄን አያረግም ብለው ይከራከሩን ነበር። ዛሬ ግን በጋድ አሳይቶናል ማለት ነው። ይህ እንግዲህ ዮሐንስ ብርጌድ የሚባሉት የዘመነ ካሴ ቡድኖች ይህን እንዳደረጉ የድምጽም እንትን መረጃዎች ወጥተዋል። እያንዳንዱ ነገር ተጋልጧል፣ ህዝብም አውቋል። ይህ ማንቂያ ደውል ነው ለወሎ ህዝብ፣ አቢሶ ለወሎ ህዝብ ማለት ነው። ወሎ በሁለት ነገር ነው የሚጎዳው። ሁሌም እኔ አሁንም እነግራችኋለሁ፣ ወሎ የሚጎዳው በሁለት ነገር ነው። ያም በምንድነው? አንደኛ ኢስላም በመሆኑ፣ ሁለተኛ ደግሞ ወሎ ራሱ አማራ እንዳልሆነ እነሱም የሚያውቁት ነገር ነው። ምን ሲሉ ነው የሚያውቁት? ጭራሽ ሁላ ተረት ሁላ አላቸው። የመጨረሻ ምንድነው? ከወሎ ጎረቤት ይሻላል ባዶ ቤት ያለው ማን ነው? አማራ ነው። ይሄ ምንድነው? ወለየዎችን አያምኗቸውም፣ ወለየዎችን አይወዷቸውም። እያንዳንዱ ጥቃት የሚጀምረው ታርጌት አድርጎ ማን ላይ ነው? ወለየዎች ላይ ነው። ይህ ነገር ለኛ ማንቂያ ደውል ነው መሆን ያለበት። የወሎ ህዝብ ንቃ! የወሎ ህዝብ በአማራ ስር የገባው ከመጀመሩ ነው። ታሪክ አጥኑ እስቲ። ከ1984 በኋላ ነው እንጂ ከ1984 በፊት የወሎ ህዝብ ራስ ገዝ በራሱ የሚመራ ራሱን የሚመራ አሰብ የሚባል ወደብ ያለው ህዝብ ታላቅ ህዝብ ነው ማለት ነው። የተከበረ ህዝብ ነው ማለት ነው። ግን ከ1984 በኋላ ወደ አማራ ህዝብ ተቀላቀለ። ገብቷቸዋል። ቤተ አማራ ወደሚለው ተቀላቀለ። ይህ ደግሞ ለመርዝ ነገር ነው ማለት ነው። ፋኖ አራጅ ገዳይ መሆኑ የታወቀ ነው። እነሱ ሁለት ቡድን ነው ያላቸው፣ የዘመነ ካሴ ቡድንና የምሬ ወዳጆ ቡድን በመባል ይታወቃሉ። ዘመቻ ሚኒሊክና ዘመቻ ዮሐንስ በመባል በሁለት ከፍለውታል። እነዚህ ራሳቸውን እንግዲህ እንደ ሰለሞናዊ ወራሽ ነው የሚያዩ እና ሞሐንበሳ ዘነገደ ይሁዳ ንጉሠ ነገሥት የሚባል ነገር አለ። በጣም ብዙ ትንተናዎች አሉ። እና ይሄን ይዞ የመጡ ስለሆኑ የኡስታዙ ሞት ለኛ ማንቂያ መሆን አለበት። የኢማሞቹ ሞት ለኛ ማንቂያ መሆን አለበት። የሙአዚኑ ሞት ለኛ ማንቂያ መሆን አለበት። የወሎ ህዝብ ነቅቷል። ወሎ ክልል የመሆን ጥያቄውን ከትንሽ ጊዜ በኋላ የምናቀርብበት ጊዜም ደግሞ ቅርብ መሆን አለበት። ወሎ ክልል መሆን አለባት። ራሷን የቻለች መሆን አለባት። ካልሆነ ደግሞ እዛ አካባቢ ያሉ ሙስሊሞች መታጠቅ አለባቸው ወደሚለው እናሰምራለን ማለት ነው። እና ይህን ደግሞ የምናደርገው በውይይት ነው። በጣም እንመካከር፣ ታላላቅ አባቶች እንመካከር፣ እንዳለ ሰዎች ሁላችንም እንመካከር እላለሁ። በደንብ ኮፒ ሊንክ ሪፖስት ያደረጋችሁ በሌላ ቪዲዮ እንገናኛለን። ወዳችኋለሁ።